እንደሆነ እንዳይደብራት ምናምን ብለህ ነው ያወራው ነገር እንዳናሳያት ፈርተህ ያወራነውን አንተ ያወራውን እንዳናሳያት ፈርተህ ነው። ለእሱ አስበህ ነው ወይስ ለአንተ ያለ አስተሳሰብ እንዳይቀየርብክ ነው? ሲጠሩሽ እንዳትሄጂ ምናምን የምትላት ከእነሱ ጋር ያለኝ ነገር መጨረስ ማንነትን እንዳታውቅ ፈርተህ ነው። እያወራን ነው አይደለ? ምንድን ነው መተንቧከርዩ የምትለው? አብርሃም እነሱ ስልክ ላይ ምንም ሲጀመሩ አብርሃም ከፍቅር ጋር ምንም የምታሳየኝም ነገር የለም። ኦልሬዲ በአይኔ እያየሁት ነው ሁሉንም ነገር። ይህን ያህል እኔ ተስፋ ለማስቆረጥ ይህን ያህል ሜዳ አይጠበቅብሽም። እኔ ራሴን ውሳኔ ወሰንኩ ሰው ነኝ። ገባህ አይደለ? እነሱ መቋምሽ አንዴ ዳትበላዊ ቅባቴ ደስ ይለኛል። እያወራሁ ያለሁት ለሩታ ከቻልሽ አዳምጪኝ፣ ካልቻልሽ ዝም በይ። አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለ? እኔ የራሴን ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጭ ከአብርሃም ህይወት ውጭ ከምትይ አንቺ ራስሽ የራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። እኮ እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከእነሱ ጋር ማውራት አይጠበቅብሽም። እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያየኋችሁ። ማንም ጠርሶኝ አይደለም እዚህ የመጣሁት። ስለዚህ አንቺን ግን እፈልግሻለሁ፣ ላወራሽ ስለምፈልግ እነሱን ታያቸውና የምታወራኝ ነገር የለም። አዳምጠኝ። በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንድናገሩኝ የምታደርገው። በነገር ላይ በአንተ ምክንያት ነው ከእነሱ ጋር እንኳን እየተገናኘው ያለሁት አይደል? እንዲ አብርሃም ከዚህ በፊት በጣም ላውራ እየሞከርኩ ነበረ። ዛሬ ምን ተገኘ ነው ልታወራኝ የምትፈልገው? ላውራ ስለምፈልግ ነው። እንደ ውሻ ሂጂ ከዚህ ብለክ ያባረር እንዲህ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለግከው? ስለምንድን ነው ልታወራኝ የፈለግከው? ሄርሜላ ቀጥል። እነሱ ጋር መቆምሽ በራሱ አእምሮሽን ያስቱሻል። ገባሽ? እነሱ ሲጀመር ክፉዎች ናቸው፣ እባብ ናቸው። ይኸውልህ ችግር የለውም። እኔ አሁን ስለ እነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው። እኔ የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላውራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታደርግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም፣ ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም የሚያገናኝም ነገር የለም። ሲጀመር ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን፣ የሚያከብረን፣ የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድነው ሞኝ የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲ እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልኩም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነ እኔ ለአንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፈቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጉድ ቼክ ነው ይሄን ያህል እናንተ መጥፎ ስትሆኚ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? እኔ አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መጥተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ እየሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን ለኔ እንደሚያስብ ሰው አትሁን። ቀጥል ደግሞ እሷን መጥራት ለምን አስፈለገ? አሁን በቃ መስራት የፈለጋችሁትን ነገር ኖ ፍቅር ልንገርህ፣ እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድን ነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜዳ ኖ ተግባር ነው እንደዚህ እያደረገ ያለው። ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። አይ ቲንክ ይሄ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከ መጨረሻው ድረስ ሄጄ እጋፈጣለሁ፣ አስተካክለዋለሁ። ይሄንም ደግሞ እንድታምን እፈልጋለሁ። ገባ? እሺ፣ ለዚህ ጉዳይ ነው የጠራችው? አዎ፣ ለዚህ ጉዳይ ነው የጠራችው። ከአንተ ጋር የሚሄደው ነገር የለም አብርሃም። ያው ከአንተ ጋር ህይወቴን ማስተካከል እፈልጋለሁ። የሆነ ነገር እያለች ነው። ለእሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራውን ነገር እንድትሰማ ፍቀድላት። ባይሆን
እሺ ይኸውልህ እኔ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበር እስከዚህችን ቀን ድረስ። ትላንትና በፍቅር ስለተከዳ ትላንትና አምናሃት ፍቅር ስለከዳችህ አይደለም። ገባህ አይደለም? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለእኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው? ስለምን ጉዳይ ነው የምታወራኝ? እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። ሄዳለሁ እኔ ግን ደግሞ ፍቅር መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክበር ችግር የለውም። መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ባይሆንም ማኖሩ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክሰው ነው። እስቲ ላው ቆመህ እያናገርከኝ ያለህ ሰው ነው። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ሰሚኛለህ? በትዕቢት የፈረሰ ቤት እንጂ የተሰራ ቤት እስከ ዛሬ ድረስ በትዕቢት ምናምን አይደለም። ምናልባት እኔ ዛሬ ላይ ከሷ ላይ አይተሽ ወደ አንቺ እንደመጣ አንተ የምታደርገውን ነገር አክሰፕት አላደርግም ስላልኩህ ነው። አንተ ቢያልከው ያባ መደማመጥ እንኳን ማይችል አብርሃም አዳምጠኝ። እኔ አሁን የአንተ ነገር ምን እንደሆነ ታውቃለህ? አንድ ጊዜ አዳምጪ ሰውን። አንዴ ቆይ፣ በትዕቢት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ትዕቢት መች ሰራችብህ? በጣም ታገስኩ እኮ። ያደረገች ትዕቢት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ፣ ለጥሩ ነገር ያደረግሽ ፍቅር ስነ ስርዓትሽ ነው ያዝሽ። ኧረ እባክህ ማን እንደያዘው አንተ እንደያዝከው። ለማንኛውም ይኸውላችሁ እኔ አሁን የእናንተን ክርክር የምሰማበትን ምንም ጊዜ የለኝም። እንደዛ አይደለም እና አሁን ጠርተውኛል። በስትክክል መንገር እንፈልጋለሁኝ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። በሰው ህይወት መተሽ አጉል ጠቃሚ ሰውን አጉል ሀሳቢ አትሁኝ። በመጀመሪያ የራስሽን ህይወት ምሪ። ገባሽ አይደለ? ከዛ ባለፈ ደግሞ ሩታም ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው የሚለው ነገር ቆም ብለሽ አስቢ። መጀመሪያ ከዚህ በኋላ አንቺም አትደውይልኝም፣ ሁለታችሁም እንዳትደውሉልኝ። ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ከአንተ ጋር ያለው ነገር እየደወልሽ ነው፣ በደንብ ነው እየደወልሽ ያለሽው ፍቅር። ስለዚህ ከአሁን በኋላ እንደውልልሽ፣ በቃ ከአሁን በኋላ ደውልልኝ። ጥሩ ትምህርት እየተደረገ አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ፣ አንቺ ህይወት ላይ አልመጣሁም ፍቅር። ሁለት ህይወት ላይ ነው ያልኩሽ። ይቅርታ፣ ሁለቱ ህይወት ላይ ብመጣ አይመለከትሽም። እኔ ይመለከተኛል። አልደረስኩም። ያደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ፈለገን ብታስገድዱ ፍቅር እሱ ሞራሉ ካለሽ ፍላጎቱንማ ላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ይኸውልህ አንተ የምታደርገውን ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም የምቆይበትም ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተን ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ልቀቀኝ አብርሃም። ሄርሜላ ኦኬ፣ እሷንም በእናንተ መስመር ለማስገባት ነው ሁሉ ተከተላት ጭንቅላት በእሷ ጭንቅላት ነው እየገባችሁ ነው። ይኸውልህ የአንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተ የሚፈልግ ሰው እንደሌለ ልቡን አጠንቅቆ ያውቀዋል። በደንብ ታውቋለህ። ግን ደግሞ የአንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ እንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተህ እንድትኖር ነው ያደረግኩህ እንጂ አንተን የጎዳውበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይመንት ነው፣ ምንም አይመጣጠንም ከነ ሲጀመር። ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለግኩኝ ያለሁት አንተ ለእኔ ያለን ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው። ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ፣ ይህንን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቀዋል። አሁን ባንደበተ ካልፈልግሽም ትላለህ። ስራ ግን እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው። ከንቱ ልፋት ነው። እሺ ዝም ብሎ ልፋት ነው እየለፋሽ ያለሽው። እሺ ችግር የለውም። እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ማስቀየሩ ይሻላል። ኔቨር አንተ እኮ ነው ይሄን የእሷ ሀቅ የወጣው አሁን ነው። ሁሉም ነገር የወጣላት አሁን ነው። ገባሽ? የእናንተ ሴራ ሲወጣ የእሷ ሀቅ ወጥቶላታል። እኮ ሴራ አይደለም፣ ሴራ አይደለም። እኮ ሀቅ ያንተ ሀቅ ነው። በላይ ምንድን ነው ሴራና ፍቅር ምንድን ነው
ልብ የአንተ ሀሳብ እዚህ ጋር ነገሩን እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ እያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ እሷ ሄደ ደግሞ ብሎ ደግ አደረኩ። ወደ እሷ ሄደ ይደጋ። አሁንም ቢሆን ሄርሜላን ከእኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ የአንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት አስደናቂ ንግግር ሀሳቡን ኮንሰፕቱን ወደ አንቺ መቀየር ፈለገ። ደግሞ አሁን ለምን ከእውነታው እንደሚሸሽ አላውቅም። እኔ ኦልሬዲ ማወቅ የምፈልገውን ማየት የምፈልገውን ልቦናውን የሚያስበውን አእምሮውን ሁሉ በደንብ ማወቅ ችዬበታለሁኝ። ማድረግ የምፈልገውን ነገር ከዚህም በኋላ እያደረግኩኝ ነው የምቀጥለው። የእኔ ህይወት እንደዚህ ተበላሽቶ ማንም የኔ ህይወት ላይ እየፈነጨ እንዲቀጥል የምፈቅድበት አቅም የለኝም። የፈለገው ሰው የፈለገው ሊል ይችላል። እባብም እንደ የእባብ አለቃ እነሱ ዘንዶች አሉ አይደል? እንደዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለ ማን ጠራው? ማንም ሳይጠራው እኮ ነው የመጣው። እንግዲህ የሰውን ትዳር፣ የሰውን ህይወት፣ የሰውን ትዳር፣ የሰውን ህይወት፣ የሰውን ፍቅር የሚረብሽ ሰው ይሄ ከፈጣሪ አይደለም ከሴጣን ነው የዘንዶ